ስነ ስርዓት ይኖርሽ ማርያም እንጣላለን ሰላም እንዴት ናችሁ የኔ ቆንጆ ፋሚሊዎች እንዴት ናችሁ ዛሬ ለየት ባለ ቪዲዮ መጥቻለሁ ጓደኛዬ ናት ሄቨን ታውቃታለች እና ሄቨን እየጠበቅናት ነው ሄቨን የጠራዋት ምክንያት ምንድነው ለምሳሌ ጋብዝሽ ብያት ነው እና ከበላን ከጠጣን በኋላ ብር የለኝም እላታለሁ የሷ አካውንት በፋይዳ ምክንያት አካውንቷ ተዘግቷልና ብር የላት እና እሱ ሰው አድርጌ ጠራታለሁ ከዛም በኋላ ከበላን ከጠጣን በኋላ ገንዘብ የለኝም እላታለሁ ማለት ነው እና እሷ ደግሞ ስለምታውቃት ማክስ እናስደርጋታለን ማለት እንዲህ በአካል ተገናኝተው ያውቁም ግን ከኔ ጋር ቪዲዮ ሰርታለች እና ቪዲዮ ላይ አይታታለች ስለዚህ እንዳትለያት ማክስ እናስደርጋታለን የአስተናጋጆቹ ልብስ እናስለብሳታለን ከዛም በኋላ መጣ ሽቅጥ እንድታረጋት እናደርጋታለን ማለት ነው ያኔ ደግሞ ሄቨን ትደናገጣለች ከፋይ እንላታለን ያው አልከፍልም ካለች ደግሞ ወርደሽ እቃውን ማጠብ ትችያለሽ ብለን ጥላናት እንሄዳለን ማለት ነው ያው ማክሷን አድርጋለች ሽርጡ ለብሳለች መታ ተታዘዘናለች ከዛም በኋላ ያው ምግቡ ከመጣ በኋላ በልተን ጠጥተን ሄቨን የምትመጣበት ዋነኛ ምክንያት ማለት ነው በነገሮች ላይ ምሳሌ ጋብዝሽ ከዛም በኋላ የዩቲዩብ ቪዲዮ እንሰራለን እሷም የምትሰራው የዩቲዩብ ቪዲዮ አለና ለዛ ነው የምንገናኘው እና ያው የሚሆነው ነገር አብራችሁን ቆዩና እዩ ሄቨን ደርሳለች ያው እየጠበቅኳት ነው እና አብራችሁን ቆዩ ጄሪ ዳንስ እንዴሽ ለምሽ እዚህ ካልቀም እዚህ ጋር ሁኝ እዚህ ከተቀመጥሽ በኋላ ምታማጭ እንዴት ትንሽ ብዙም በል ማርያም በል ዳንስ ውሃ ቆይ ምግብ እንበላለን ይሻለናል እና እንዴት ነሽ እኔ ደህና ነኝ አካውንትሽ እንዴት ነሽ አካውንቴ እባክሽ አልተስተካከለ እንበለሽ ግን ነገ ምናምን ይስተካከላል ብለውኝ ያሳዝናል በጣም እሺ ነኝ እንዛዝ የሆነ ነገር እንብላ አረጄሊ ቆይ ለስላሳ ነገር ትጫጭሽ እባክሽ ሰላም እንዴት ነሽ ግማሽ ሊትር አይ ውሃ ተይ 2 ኮካና አንድ ስፔሻል በርገር እና አንድ ቺዝ በርገር እንጂ ኮካ ድገኝ ነው እንዴ ተንከባከብኩሽ ምን አስበሽ ለምንድን ነው እኔማ አካውንቷ ተዘግቷል ረሃብ እያጠቃት ነው ብዬ ሰፖርት ላድርግሽ ብዬ ነው እውነት ነው ግን እውነት እንደዚህ መጉላላት አልነበረብኝም በርግጥ ግን ደግሞ አንቺ እንደዚህ በጣም ምስኪን ስትሆኚ አይቼሻል ደስ አይልማ እኔ ብጮይብኝ ምናምን ነው የሚሻለኝ እንጂ አሁን ራስ ልጅቱን አይ ምን ሁለት ሺህ 500 ብር እሺ እንዳላሻል ምንድነው የምጠረክፈኝ እንጂ ያምን አንዴ የለኝም ብር አንጀምሽ እንዴ ተኛለሽ የለኝም እና ለምን አዘሽ እኔማ ነገርኩሽ እኮ ቢያንስ የሆነ ማን አቀልጂ እስካሁን ብር ይኛልሽ እንዴ አንቺ ከፋይ አትወርጂም በተከበርኩበት ሀገር ስንት ስራት ይኖርሽ የለኝም ብር ትጠኛለች ምንም የኝሽ የታክሲ ራሱ ካንቺ ወስድ ነው የመጣው ጭራሽ እና ገባኝ ነው ቤት ስልክም የለኝ ታዲያ ከቤትም ተባረሪ ነው ያማ እንዴ ከቤት ደውይት አንቺ እኔ ስልክም የለኝም ያምሻል አንቺ ያምሻል እንዴ ስንት ስራት ይኖርሽ እሺ ምን አገባኝ የለንም ልበላ ጠርቻ አረ አንቺ ስንት ስራት ይኖርሽ ማርያም አትጨማለቂ እንዴ ማለት ነው ያምሻል እንዴ አንቺ ራስሽ እንዴት እንደዚህ ይባላል እና ምን ልበላ እኔ አላውቅም ጄሪ እኔ እሄዳለሁ እንደተከበርኩት እንደጠራሽኝ እሄዳለሁ ቀጥ ብዬ እንዴት ነው ቆይ ሰው ብር ሳይዝ የሚያዝ አንቺ አታፍሪ መሄድ ያለው ማለት በልተሽ ጠጥተሽ ነው የምትይው ድግስ ቤት መሳሽ ነው የመጣሽው
ያማታ ልጅ እና ጋብዘሻለሁ ብለሽኛ እንዴ ወይ አንደኛሽን ታቾረጂና እግዚአብሔር ይስጥልን ብለሻቸው ወጣ በሽተኛ እንዴ በመቤት እንዴ አረ ጄሪ ጌታን እኔ እስካሁን ቀልድ ነበር የምሰራው አሁን ግን እያጨነቀኝ እኔ እኮ ታዲያ እንደማንከፍል እያወቅሽ አጣጥመሽ እንድትበይ ነው ቀድሜ ነገርኩሽ እንጂ እኮ ምን እንደሚባል ጥር ጋር ገርሽ በኋላ ነግርሽ ነበር የሆነ ነገር ፀጉር አገኘን ወይ ተበላሽቷል በላ አንቺ አቀልጂ ፀጉርሽን ቀይና ከዛ አዲስ ይምጣ ምናምን ነገር ሲሉ በቃ ይቅር የኮካውን በየኮካ አይጣፋም አንቺ ጋር ካሽበ ኧረ እኔ ምንም ብር የለኝም አንቺ ጋር አትበይ በእናትሽ እንደ የኮካ ማርያም ምንም ብር የለኝም ስነ ስርዓት ይልሽ ማርያም ብር የለኝም ወይ ቅዱስ ገብርኤል እሺ በጥራሽ ምንድን ነው ፀጉር ተገኘና አንዱን ብሩት ጋራሽ እስካንዱ እኔ ለውበትም ጥምር ኩሳችንን አውጥተው መስለከን ወደ አርጄ ግን እንዴት ይሁሉ ምግብ ብር ሳይያዝ ይታዘዛል ኢየሱስ ከደውይላት ኢየሱስ ጋር ምን ይላል ነው ከዚህ ገደል ግቡ ከፍለልን ይመስል አንቺ በይ ሄሎ ወይ ዮሲ እንዴት ነህ? ስማኝማ ዮሲ ከኪያ ጋር ከጄሪ ጋር ምግብ በላንና ከዛ ብር የለንም ትከፍልልን? ብር የለንም 2500 ብር 2500 ምን ነው ላይ መጣው ስማ እኔ ማለት ነው አካውንቴ ተዘግቶብኛል በዛ ላይ ደግሞ ራሷ ናት ልጋብዝሽ ብላ ከቤት የጠራች አዎ የለኝም አልያዝኩም አለሽ ቦርሳዋን ፈለግ ነው ምናምን ነገር ብር የለውም ውስጡ ደግሞ እኮ የሀገር ምግብ ያዘዘችው ማርያም ብታየው እሺ እገዛለሁ ራሴ አንተ እኔ አልበላሁም ጀለቢያው በልታ አንድ በርገር ጨርሳ ከቤት ባላት የለኝም ብር እኔ ልጋብዝሽ ነው ያለችኝ ሲጀመር ምንም ብርም ይዤ አልወጣሁም ወራዳ ቻው አይተን ባክሽ እሺ ከፍላለሁ ብለሽ ዘጋሽው ከፋይ እንጥራት በየለንም ከፍላለሁ ብለሽ አንዴ ዘጋሽው አይበናን ተሽቀርጮነሽ የለንም ብለን ሄደን እናጥባለን እቃ እናጥባለን አረ በማርያም ያላጥበን በእናትሽ በላበት ነው እንዴት ነው የምናጥበው አረ ጄሪ ስነ ስርዓት ይኑርሽ አመረርሽ እንዴ በጣም እየጨነቀኝ ነው እና አሁን እንደው የፈለገ ነገር ይምጣ ካፌ ውስጥ ምግብ በልተን የሚከፍልልን አጣን ገንዘብ የለም ብዬ እዩዘር ጋር አስደውልሻለሁ ብር ሳይኖር እሺ ምግቡን አትሊስት ቢዩ እንብላ ታዲያ እንብላ ቢዩ እንዴ ጌታም ቢዩ ይሄ ሁሉ ምግብ አዘሽ አንዱን ምግብ ሰበ እሺ ቢያ ታዲያ ሄበ አንዱ ራሷን ጨርሶም እኮ እሺ ጠገብኩኝ እኔ እግዚአብሔርን ጠገብኩኝ በስመ አብ ወልድ ንፋሱ ግን የሆነ ደስ ይላል ሞቆሽ ምናምን አብሶ ሳንበላ ግን አረ እንጠጣ በእናትሽ እኔ በጣም ጠምቶኛል ሁሌ ነገር ግራ እንዳጋባኝ ነው ታውቂ ሁሌ ማለት ነው ንፋሱ ነው የሚያጸዳላችሁ አሰብሽዋል ተዘርቷል በያው ጥግ ላይ እኔ የምፈራው አንቺም እንዳትሄጂ ነው ማለት ሶፍት የለም እንዴ ማለት ነው አንዴ በዚህ ቅጥነትሽ ነው እኔ ምንም አላልኩም ነው እዚህ ባለጌ ኧረ ምግቡን
ምግባችንም ደርሷል። ባይደም ግን አንቺ ምን ልታስከፊ ምናምን አስበሽ እንደ ብሩ ሳይኖርሽ ነው ማስከፈልሽ። ሶፍት እናቴ ሶፍት የላችሁ ጄሪ ግን ይሁሉ ምን ያደርግልናል? ሲያሳዛት ተናገሪም እንዴ ምን ከመጣ በኋላ ይሁሉ ምን ያደርግልናል እንትዩ ሲያምር በዛ ፖርሽኑ በጣም ብዙ ነው። እሺ ቤ ጋባዥሽን እንዴ ነው መንከባከብ ያለብሽ። ሲታይ ያምራል። አመሽው ማየት ነው። አሪፍ ቤት ነው። አሪፍ ነው ቤቱ። ደሞ ርቦኝ ነው እኮ እኔ እኮ ሲጀመር ተረድቼሻለሁ ነው የምልሽ። የሰው ልጅ እንትን ሲለው ገንዘብ ሳይኖረው ሲቀር ይርበዋል። ለምንድን ነው የምትቀያይሪው? የተለያየ አይደል እንዴ? ምንድን ነው የምትይኝ? ይለያል እንዴ? አዎ ጌታም ምን እንብላው ብዬ ነው። ሲያሽውልሽ አትወጂም። እንብላውሽ ቤት ምንድን ነው አልከፍልም ብለሽ የጠራ ገንዘብ ይመስልብህ እንደዚህ ታደርጊኝ አስበሽ ከሆነ እኔ ጄሪ ቲማቲም ምናምን እንደዚህ አይነት ዲኮር አልወድም ማለት ጌታ ሆይ ድረስ እና በርገር እንዴት ይቅርብ? ብቻውን በቃ ምን ስጋው ብቻ? አዎ የባሳልና ሀገርና ተልቀቃሉ። በስመ አብ ወወልድ ወመንፈስ ቅዱስ። ፀጉሬ ምን አላርገው? እቺም ፀጉሩ ነው። አንቺም መከራውን አሳየሽው፣ እሱም መከራሽን አሳየሽ። ዳቦ እኮ በዛ በጣም እንደ ወዲና እንደ ቦጋለን ወለደን አርቦታል ማለት ነው። ሳሳስ በግል ገባይ ነው። እሺ ለማካለው ወደልሯል። እሺ ወለደ ያሸነፈ ሂሳቡን ይዘጋል። የተሸነፈ ሂሳቡን ይዘጋል። የተሸነፈ አይ ሌላ የሚጨመር ነው እንጂ ቅጣት ሳይሆን እንደዚህ የምትጨምሪበትም ገንዘብ የለሽም። ከተሸነፍሽ የምትከፊው ገንዘብ የለሽም። አርፈሽ ቢ እየበላን ግን አንድ ምነግርሽ ነገር አለ። ብር የለኝም። እንደዚህ ቀልድ ግን ጣፍጣና በተለይ የማትከፊው ገንዘብ ሲሆን ደግሞ ይጣፍጣል በጣም። አንቺ ግን ምን ለማድረግ እየሞከርሽ ነው? አንቺ ብር የለኝም ማለት እንዴ? ብር የለኝም? አዎ። እና ምንድን ነው ይወልሽ? እቃ እንሮጣለን ወይ እንሮጣለን? አዎ እንሮጣለን። አረምናው ደፋት ቢሄበ እስቲ ያሳይኝ ካሽ። እቺ ደግሞ ያማታል። ይኸው ቦርሳዬን አንድ ብር ሄዶ ማርያም በይ። ይኸው ማርያም ነው። ትራንስፈር ታደርጊያለሽ? ወፍ ስልክ የለም። ኧረ እባክሽ ይኸው ቦርሳዬን ያማታል። እንደ ስትደውይ ስልኬ ሰርቷል ቅድም። አይ እኔማ ሳይሽ ታውኩት በቃ መደወል እኮ ቼክ አድርገው። ቅድም መጀመሪያ ስትደውይ ነበረ። ከዛም ከጓደኛዬ ጋር አብረን ነበር የመጣሁት። ስልኬን ፈልገው ይዛው ሄደች። ከቤት ከወጣሽ በኋላ አውርተን የለ እንዴ? ሰው እኮ ይዛው ሄደች። እኔ እንደዚህ አይነት ቀልድ አልወድም። ስነ ስርዓት ይኑርሽ። ሄቨን ቦርሳዬን ፈልግ ፈትሽ። ስነ ስርዓት ይኑርሽ። ነበር ማን ፈትሽ ቦርሳዬን? አይፋ የለም ብር እዚህስ ምንም የለም። አዛ ፈትሽ ማንም ምንም ብር አለስኩ እና ምን ለምን ይወዱ ብር ይወዱ ብር ይወዱ ምግብ ያዘሽ? አይ ሲሪየስ እንበላለን። አዛን እሷ ናት የጋበዘችኝ ብዬ አንቺን አያይሽ። እኔ ደግሞ ታውቂኛለሽ ማያያዝ ላይ እኔ አካውንት ተዘግቶ ይለን ምን አገባኝ ታዲያ? ምን አገባኝ? ስነ ስርዓት ይኑርሽ ማርያም፣ ስነ ስርዓት ይኑርሽ ማርያም። ሄቨን በጣም ጸዴ ሜሞሪ እኮ ነው የሚሆነው።
ያኛው ይጣፍጣል እንዴ? አይደብርም? ሄቨን ወይ እንጠብ ወይ እንሩጥ። አንቺ ኧረ ስነ ስርዓት ይኖርሽ። ይሄኛው ደስ ይላል። አይ ቲንክ ይሄን ነው የበላሽው እንጂ ደግሞ ማለት ነው ምን ጨርሶ ይመስልሻል? ይሄንን አይመስለኝም። ቴካው ያስደረገን ይዘን ነው እንሩጥ። አንቺ ይኸውልሽ ስነ ስርዓት ይኖርሽ። አንቺ ያምሻል እንዴ? ምንድን ነው መሮጣችን ያምሻል እንዴ? አንቺ እራስሽ አልችልም። ደፋት እንዴ? ምን ችግር አለው መሮጥ? አሜን ምሪን ኮን ቴካው እናስደርገው ይዘን ነው እንሩጥ። እንዴ አንቺ ያምሻል እንዴ? ትከፍያለሽ። ከዛ ምትችልም ከናቃለው ደውለሽ እንዴው ትከፍያለሽ። ስልክ የለም። አንቺ ስነ ስርዓት ይኖርሽ። ትጨማለቂ ጌታ ጥኛ ነው የመብላት ሞራል ራሱ እየጠፋ ነው። አንቺ ግን ምንድነው ዳቦ ብቻ የጠላት ገንዘብ ነው ብለሽ አገኘው ወይ መስሎሻል? ብር ያለኝ ሲጀመር አቅሻለሁ። ብር ሳትይዢ ሁሉ ምግብ አታይጂ። እናያታለን ግን ይጥማል። ግን አጣጥሚ ወይ አጣጥሚማ ለሽቀቃቸውን ስታጥቢ ያጣጥምሻል። አንቺ ምር በእግዚአብሔር ጄሪ አቀልጂ ማርያም የመብላት ሞራል ራሱ የጠፋ ነው። አንቺ ይጣፍጣል ያንቅመሽ በይ እኮ ነው እኮ አሁን ይሄን ይበላል። አንቺ አሁን ቅድም ብለሽ ወይ ነበር በይ ያን ያህል አይደለም። አሁን እኛው ዝም ብለን ሂሳቡ ስንት እንደመጣ ሲጀመር ነው እየጠገብኩ ነው። ሲቀጥል ደግሞ ምንም ተዝረክረኪው ቢበስነ ስራት ታስጠላ። እኔማ እየበላሁ ነው። ቅመሽ ውስጥ ነው ቅመሽ። አይ በቃኝ። አንቺ ሳምበለው እንዴ በቃኝ። ትንሳቴ ለኛ ተመቸኝ። እጥረት ነው የለንም ነበር። በቃ አታዋሪኝ። ስነ ስርዓት ይኖርሽ እንዴ? ያማቀን ነጥረከኝ ለንተ ይተምጣ እንዴ እና ታዲያ ማን ቀበላችሁ? እሺ እንጠራሻለን። ብር የለም ማለት ነው። ብር የለም። አይ እናት እንደ ድንገት አላየንም ነበርና አካውንቷን ከዛን ስንከፍት ትራንስፈር ልናደርግልሽ ተሞከረ። በየፋይዳ ታግዷል ተባለ። የሚሰራ ስራ የለም ታች ማናጀር ይጥራሉ። አይ ከአንቺ ጋር እንጨርሰው እንጂ የሚሰራ ስራ ምንም የለም። ምን ትጣብስ ሷላሷ ታጥባለች እሷ በቃ ታች እልካታለሁ። እሺ እሷ ትመጣለች። እሺ እቃ ትጠብ ልታሳጥብኝ ነው ወይስ ደግሞ ምግብ ልጋብዥኝ ነው የመጣሁት? አንቺ ግን ህሊና የለሽም እንዴ? አይ ደስ ይላል። እሺ የምታሳዝኝ ይሄን ነው ተጫጣፊ ምን ላጥብ ነው እቃውን። ሂጂ በቃ ጠቢ አላጥብሽ ራስሽ ሂደሽ ጠቢ። ምን እንቷ ነው ቢበቃ ቴብል ካጠብን አይቀር በደንብ እንብላ ወይ ቴካዊ እናስደርጋት። የኔ እናት ያንቺን ጉልበት በዝብጄ ልብላ። ወይ ሰው እንዴት ይሄ ሁሉ ምግብ ያዛል? አይኩ ይኖርሻል ብዬ እኮ እንዳ ነይ እንጠብ ወላስልሽ አንቺ አታጥብም? ኧረ እኔ አላጥብም። ስማምሩት እኔ አላጥብም። ስታስቢ እስኪ በናቹራል ይሄንን የመሰለ ጥፋ ያገኙት እቃ እያጠብኩ ይወስሻል እና እኔ እንዳጥብ እና ጄሪ አቀልጂ
ወይ ሌላ ስራ እንጠይቃት። አንቺ ምሻል እንዴ ማርያም ሌላ ስራ እንጠይቃት። ሌላ ሰው ጋር እንደውል። አይ ሌላ ስራ እንጠይቃት። ያምሻል እንዴ? ማን ብለሽ ነው የምትደውይው? ጤና የላትም እንዴ? አሁን ቤት ያባር አላልሽም ነበር? ከእቃ ውጭ ሌላ የሚሰራ ስራ የለም? ይቅርታ ሞባይላችንን እንስጥሽና ወይ እናመጣለን። አንቺ ያምሻል እንዴ? አይፎን ልትሰጫት ነው ለበርገር? እና ታዲያ ምን ላድርግ? ገብቼ ቃልጣ ምን ችግር አለው? እቃ ካጠብን እሱን አይደለም ሁለተኛው ስልኬን ነው የምሰጣት። ታይ እቃ ካጠብን እንትን ትሉናላችሁ? ሂሳቡ ማናጀሩ ነው። ማናጀሩ ጋር ደግሞ ነገር ይከርብናል። እሺ በቃ እናጥባለን። እቃ እናጥባለን። ተሳይናለሽ ቦታ ሂጂ በቃ ወጣን። እሺ አንቺ በልተን እንሂድ እባክሽ። እዛ እራስሽ ቤት ነኝ። ስነ ስርዓት ይኖርሽ። ማርያም ነኝ። እንጣላለን ወይም ቤቴ እንሩጥ። አታፍሪም? ማርያምን እንሩጥ። አንቺ ምን ልኝ የለሽም? እንሩጥ። ማርያም ሄደን እግዚአብሔርን በኔ ነው ብሽ እንሩጥ። እንደዚህ ተከልባብተን ነው አስፋልት ላይ የምንሮጠው። ምን ችግር አለ? እንውላናለች። ከአሁንታችን የምናጥብ መስሏት እሷ ወርታች ወርዳለች። ገባሽ አይደለ? እና ቤቱ ጋር ልንሄድ ነው እንዴ? በቃ እሷ ወረደችበት ቀጥለን እንሩጥ። እንጂ እሷም ኬት ታመጣለች። እኛ ካልከፈል ነው እኮ እሷ ነው የምከፍለው። እባክሽ አዝኑላታል። ምን ብለው ነው የሚያዝኑላት? 2500 ድረስ ደርሰሽ ለበርገር ደግሞ በቃ ሂጂ ታቢ። ሁለተኛ እንዳጠሪኝ እሺ። ሄቨን ብለሽ አጥቤ በዛው ነው የምሄደው። ለታጥቢ ነው? ኧረ እኔ በቃ ኦኬ ነው። እኔ ተከፍላለሽ? ተከፍሏል? ምን ከፈለ? ከፍያለሁ መጀመሪያ እኔ። ማርያም አንቺ ግን ምን ሰው ነሽ? ማርያም ነፍስሽ አይማርም። እሺ ስነ ስርዓት ይኖርሽ። በእንደዚህ አይነት አቀልጂ። አዋ እና ምን አማራጭ አለኝ? ሲጀመር አላጥብም ብል ይለቁኛል። ተስተላ ተመስገን ቢበቃ እሻውን ጋበሽኝ ነው አሳቀሽኝ ነው የሚባለው። ሁለቱን ባክሽ ነበር በልተሽ ነው የተሳቀቅሽው። ምን ታሽቀብሽ? በልተሽ ነው የተሳቀቅሽው? እርኩስ ታስጠላ።